የእናቴ ልጅ እናቴ ልጅ እናቴ ልጅ እኔ እስከዚህ ወልሻኝ እስከዚህ ነው ስከቶ ወይኔ ወንድሜ ወይኔ ኧረ ንቃ ማን ይፈሰው ማን ይፈሰው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስረሽ ብራውናት በራም ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ጠንብሙት ደሞ እንዴት ነው የሚሸተው በእናትህ ዝርዝር ሄርከዝ ቀብሬ ላይ እንዳትገኝ ታጥቆ አፈር አባብላው እና ቀበረኛ እሺ ወንድሜ ታዲያ ምንድነው አይጤማየ አይጣለኝ እኔ ምንድነው አይጥ እንዴ አይጥ ከወጣልህ እኮ አይጥ አለ ማለት እኮ በጣም ጠንካራ ነው ማለት እኮ ነው። እሺ እኔ ጠንካራ ነኝ። ማን ያወጣልህ? አባቴ ነው ያወጣልኝ። እንደዚህ መጥቶኝ እኮ ነው ያወጣልኝ በኃይለኛው። ለኔ ማጥልኝ ያማል ግን እሺ እውነት ማልቀት ግን አይቻልም። እሺ አራዳራራት ለምን ጠንካራ ልጅ ነኝ እኔ አላረክተም ያማታል እንዴ እኔ ታሪክ ላይ ደሽን ታውቂያለሽና እዚህ እንደዚህ ገላጣ አይዞሽ ራስሽ አይዞሽ ራስሽ አይዞሽ እንዴ አመመ እንዴ አጥቂኝ አሪፍ ነው አጥቂኝ ወጣልኝ እኮ አይጥ አመመ እንዴ የደስታ እንባ እኮ ነው የደስታ እንባ መጣሽ አይዞህ በቃ እሺ እንኳን ራስሽ አይዞሽ መጣ አጥቂኝ በቃ ወደዛ ይኸው ዝናብ እየዘነበ ነው ግን መብራት አለ ይሄ ትልቅ ለውጥ ነው ገባህ we the way changed in the dark psychology ላይ መለወጥ ጥሩ ነው ይላል ግን ባህላችን እንዲህ አይደለም መብራት መጥፋት አለበት ዝናብ ግን ተለውጠናል በጣም ጥሩ አመሰግናለሁ ወዴት ነው የምትሄደው አንተ ቦስ እንኳን አደረሰ አባቴ ለምኑ ዛሬ እኮ የሰራተኞች ቀን ይግረናት ሄደ ሱቁን ክፈት በእናትህ ደሞ ምንድነው ዛሬ የሰራተኞች ቀን ነው ያምን እኔ አላቅልህም ሄደ ክፈት በገዛ ሱቄ ደሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ ዛሬ እንደ ኢትዮጵያ ዝግ ነው እንዴ ለበላት ሄደ ክፈት ሱቁን አንተ ይልክ ክፈት አረ ወዳጅ በእናት እኔ ዛሬ አልከፍትም ወይ በቃ ይቅር እንዴ ምን ስለሆንክ ነው የማትከፍተው ዛሬ እንደ ኢትዮጵያ ሁሉም ሰው ነው እንደ ኢትዮጵያ አትበል ሄደ ከፍተህ ከተታ ሄደ እናቴም አባቴም ቤት ናቸው እኔ ብቻ ምን አገባኝ እኔ ታዲያ እኔ ከፍዬ አይደል ልክሰሪያ ሁሉ ቃት እናንተ ነው የገባ ቃ ይሸጥ አምጣው ሂድ ቀጥታ ክፈት ሱቁን በዱቤ ነው ቆም ጨርስልሽ እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን ሂድ ቀጥታ አሁን ክፈት ሱቁን እናት ወልዳለች ዛሬም ገብቼ ደሞዜ እናት ወልዳለች ኒሃው ሀሳ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ተነቸና ያጅረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ቀይ ጅን በስቷል እንዴት አርጎ ቢያጠናገረኝ ነው ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው እናንተ በጣም ምን አገባኝ አርፌ ኑሬን አልኖርም የኛ ጃኪጃን የኛ ቋቂጃን ወይዘሮ ታኩር ነይ ቡና ፈርቷል መጣሁኝ ሶስተኛው ላይ ላታላው ነው የሚጠሩኝ መቼም እርሶ ምንድነው አልገባኝም ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽቤት ስለቆጠርኩ ነው ይሄን ያረከው አይደል ችግር የለም ተወው ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ ዛፉ እንዲመጣል በደረት እንዲመጣና እንዲተራፋል ምንድነው
ዛፍ ቅርንጫፉ ከዛ እዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣና አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናት ነው ውጪ 18 ዓመት ሞልቶ ካልበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ነው። በቃ እዚህ ጋር ለብቻ ስንኖርና ያለው ነገር ነው። ደግሞ እዚህ ጋር ሙዙን ትነቅሰኛለህ። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ። ስለዚህ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንደ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም ያለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የሉም እኔ የሚኖሩት በቃ ወይ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ ይተዋል። እየነችንና ዛሬ የቀድሞ ፍቅረኛችን ቤት ሄደን እንጸጸታለን። ተከታተሉ። አሪብልሻለሁ ሞት በሻአለሁ። አንቺ ጥሩ ሴት ነሽ። እኔ ላንቺ ቃል ገብቼ ሌላ ሰው በማግባት ጸጸት እውነት ላንቺ ነበርኩ ቀለበት ያደረኩልሽ። አንቺ እንደሌሎች ሴቶች አይደለሽም። አልወደወልሽብኝ። እውነት ይቅር ብለሽኛል። ቀለበቱና ያው ኦኬ በሱ እኮ ነው የማገባው። እውነት እውነት እቺ ነችንና ቀለበቱን መልሳ ጣቴን ልትወስድ ነው። ሄሎ አስመላሽ ወርቅ ቤት መጣለው። ጋሽዬ ሰላም ነው? ሰላምካች እንዴ እዚህ ሰፈር የዚህ ሰፈር ልጅ አይደል? አዎ ልጅ እዚህ አብደልድዬ እዚህ ነው ያደኩት። ይወጪ እዚህ አዎ አውቃለሁ አውቃለሁ። ደህና ነኝ። ኧረ አንድ ነገር ላስቸግሮ ነበር ጋሽዬ። ምንድነው? የሰውን ባለብኝ ጋሽዬ የሰውን ባለብኝ ይመርቁኝ። ከሰውን ባያውጣ አሚን ጋሽዬ አሚን። አይዞህ አሚን ጋሽዬ አትፍራ። አሚን ሰው አይርገም። አሚን አመሰግናለሁ ጋሽዬ። እኔ የምሉት ጋሼ መታወቂያ ይዘዋል እንዴ? ለምን ዘይትና በርበሬ ይመጣልና ስኳርም አለው እንዳያመልጦት ነው። ብዙ ጊዜ እዚህ ሰፈር አላየሁትም። ልቀበልልዎት ነው። እሺ አንተ የተባረክልሽ ጋሽዬ። አመሰግናለሁ። ስሙትን ይገሩኝ። አቶ አባይ አዎ አቶ አባይ ነው። እሺ ጋሽዬ እኔ የምሉት ደንበጫ ብራንች አይርቆትማ መተው የባንክ ደብተውረት መውሰድ ይችላል። ምን ነው አንተ? ምን ነው ጋሽዬ? ምን በዚህኛው ሐሳብ አረጋሽዬ እንደዛ አይደለም እኮ ጋሽዬ። ሰው ዝም ብሎ ይናደዳል። እኔ በዚህ ሙያ ብዙ አልሰራው። አረጋሽዬ ተው፣ እንደዚህ አይደለም እንደሱ አይደለም ጋሽዬ፣ እንደሱ አይደለም። እንኩ መታወቂያዎት። በጣም አመሰግናለሁ። ሰላም ነው አባ? ሰላም ነው እንዴ? ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንዴ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሆንልህ? ስንት አመት ምንድነው? አረ ምንም ትሁን መስፈርተ ንገረኝ። ምንም መስፈርት የለኝም። ለምን ግንብ አይሆንም? እውነት ምንም መስፈርት የለህም? ምንም። እንደዛ ከሆነ አላጣለህም። እንደዛ ከሆነ አላጣለህም። እና ተከተል። እሺ አንተ ስቶፕ ተቀበል። አንተ ጫማውን አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥና ልታርግ አዎ አይኔ ነተኛው ለኳምባላ እዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ትሄዳለህ። ፈጣሪን ይጣልልኝ። እናንተን ስፈልጋችሁ ምንድነው? ቀኑን ሙሉ ስፈልጋችሁ ምንድነው? ያቀበለ እኮ በማይክ እኮ እየጠራችሁ ነበርኩ። አልሰማችሁም እንዴ? እና ሁለታችሁን ምን አጠፋን? መኪና እየተሸለመ ነው እኛ ቀበሌ። እሺ ስለዚህ ሁለቱ ልጆች አስፈርማቸውና መተው ጎብኝተው ይሰዱ ነው የኛ ጥያቄ። መኪናው አላያችሁትም? ባስኬትቦል አለ ምናምን ኳስ ነው ተጫወታላችሁ እየተባለ። አንተ ለምን በእግርህ መጣህ? መኪናው ሰራተኛ ነኝ አንቺ ነኝ ሰራተኛ። ይዝም ሁለቱ ልጆች ፋዘር ፈርሟል እኮ። ፋዘር ሌላ ነው እሱ እንደ ሌላ ግለሰብ። እሱ ለባስ ነው። አዎ አንተ አሁን እስካልሽኝና እኔ እኮ ስምን ብቻ ስለማላውቀው ነው እዚህ ጋር ፈርም አድርግልኝና መተህ ትወስዳለህ ቢዋይዲው ነው። እሺ ነይ ፓፓ እጄ እንደዚህ ያልኩ። እሺ እንዳልተማርኩ ያወክ መታችሁ ብቻ መውሰድ ነው። እሺ ሴጉሉ ነው ኢቱ መታችሁ ብቻ መውሰድ ነው። ለቀበሉ ምን እሺ ነው? በዚህ ጊዜ ፓፒቷ ይሄው ስብሰባ ነው እንዴ? ስብሰባ ነው። መታችሁ ቀጠቀ ኔክስት ፓርክ ውስጥ ነው እንዴ ስብሰባው? አይደለም ቀበሌኛ ቀበሌ። በቃ ሻልን እንገናኛለን። እሺ ረደል አንቺ አንቺ እኔ ወሰኩ እኮ እውነት አንተ ወሰኩ። እኔ የልደት ካርድ ና መተውሰድ ና አሁን ና እኔ ስማ ስንት አመት ነው አሁን? 20 ለሙላ ነው። እኔ አረባከ
ለምን እኛ ጋር ስራ አትጀምርም? ወጣት ማህበር አላችሁ? ወጣት ማህበር አለን። ስምን ድጋሚ ንገረኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ታኩር በገሽቶት ነው የፈመሰው እና ምን አሰብኩኝ እኔ ዶሮ ቢገጨኝ የት እንደምደርስ ለማወቅ ፈለኩኝና ዶሮ ገዛው እና ነይ ግጭኝ አልኩሽ እኮ ግጭኝ ነገር አይሰራም ባክ። እኔ የማይገባኝ ነገር አለ። የሀበሻና የፈረንጅ ዶሮ አለ። የፈረንጅ ዶሮ በግ ነው በቃ ትይዘዋለህ ምናምን እና ያዘኝ ይላል ከፈለገ መጥቶ። የሀበሻው ምንድነው የሚሮጠው? ምንድነው ዝም ብለው ቆይ ለመያዝ እሱ ለ9 እና ለ8 ሆነ አትይዘውም። የሀበሻን ዶሮ ወሊሶ ድረስ ነው ያሯሯጠኝ። አሁን በእግሬ ነው የተመለስኩት ከወሊሶ ድረስ። ለምንድነው እንደሚሆኑበት ምክንያት? የሚሮጠው እኮ እንደ ጀት ነው በቃ እንደ ጀት ያለ በቃ እንዴ እኔ እሱን ለመያዝ እገርዳለሁ እንዴ? አልችልም እኮ በቃ ይኸው እሱን ሲያቀብጠኝ ገዝቼ ገንዘቤን አጣው በቃ ሉዝ አድርጌያለሁ። ወሊሶ ያላችሁ ሰዎች እባካችሁ ፈልጋችሁ ዶሮዬን እንድታመጡልኝ አመሰግናለሁ።